ሰላም ጤና ይስጥልን። ከዜና ኢትዮጵያ የዕለቱን ዓለም አቀፍ ትንተና ይዘንላችሁ ቀርበናል። ዛሬ የዓለማችን አይኖች ወደ ስዊዘርላንድ ጄኔቫ አቅንታለች። በታሪክ ባለንጣው የሆኑት አሜሪካና ኢራን ሁለተኛ ዙር ድርድር በጠረጴዛ ዙሪያ ሊቀመጡ ሰዓታት ብቻ ቀርተዋቸዋል። ነገር ግን ይህ ድርድር እንደ ቀድሞ ቀላል አይደለም። ከፊት ፈገግታ ከኋላው ጦርነት እንዲሉ በጄኔቫ የሰላም ንግግር ሲታሰብ፣ በሆርሙዝ ሰርጥ ደግሞ የባህሩ ጭስ እየታየ ነው። በዛሬው ዜና ኢትዮጵያ ይህን ታሪካዊ ፍጥጫ በዝርዝር እንተነትነዋለን። ድርድሩ ከመጀመሩ ጥቂት ቀናት ቀደም ብሎ የኢራን አብዮታዊ ዘብ በስትራቴጂያዊ የሆርሙዝ ሰርጥ ላይ ድንገተኛ ወታደራዊ ልምምድ መጀመሩን አስታውቋል። ውሃ ሲወቅጡት እሳት ይነሳል እንደሚባለው ኢራን ይህንን ያደረገችው አሜሪካ በኢራን አቅራቢያ ግዙፍ ወታደራዊ መርከቦቿን እያስጠጋች ባለችበት ወቅት ነው። ለድርድር ወደ ጄኔቫ ያመሩት የኢራኑ የውጭ ጉዳይ ሚኒስትር አባስ አራጊቺ ኢራን ለማስፈራራት እንደማትንበረከክ በግልጽ ተናግረዋል። አራጊቺ ሲናገሩ ትክክለኛ ፍትሃዊና ሚዛናዊ ስምምነት እንጠብቃለን እንጂ በጫና ስር ሆነን አንፈርምም ሲሉ መልእክታቸውን አስተላልፈዋል። ከዚህ ቀደም ከነበሩ ድርድሮች በተለየ መልኩ በዚህኛው ዙር ኢራን አዲስ የጥቅም ስሌት ይዛ ወጥታለች። ኢራን ዲፕሎማት እንደገለጹት በስምምነቱ ዘላቂ እንዲሆን አሜሪካን በምጣኔ ሀብት ተጠቃሚ መሆን አለባት። ይህ ማለት ደግሞ ድርድሩም በኒውክሌር ጉዳይ ላይ ብቻ ሳይሆን በነዳጅ ማዕድንና በጦር መሳሪያ ግዢ ዙሪያ ያሉ የጋራ ፍላጎቶችን ያካትታል። እጅ በእጅ ካልተያያዙ ወንዝ አይሻገሩም እንደሚባለው ኢራን አሜሪካን በንግድ ጥቅሞች በመሳብ ማዕቀቦቿን ለማስነሳት ያሰበች ትመስላለች። በአሜሪካ በኩል የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የፕሬዝዳንት ዶናልድ ትራምፕን አቋም ይፋ አድርገዋል። ኢራን ጋር ስምምነት ላይ መድረስ የተቻለ ባይሆንም እንሞክራለን ያሉ ሩቢዮ ትራምፕ ምርጫቸው በዲፕሎማሲ እልባት ማግኘት እንደሆነ ገልጸዋል። ነገር ግን ይህ ዲፕሎማሲ መንገድ ካልሰራ አሜሪካ ሁለተኛ ግዙፍ የጦር መርከቧን ወደ ቀጠናው በማስጠጋትና ወታደራዊ እርምጃ ዝግጁ በመሆኑ አልሸሸገችም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካና በኢራን መካከል የሚደረገው ግንኙነት በጥርጣሬ አይን እየተመለከቱት ነው። ኔታንያሁ ሁሉም የበለጸጉ ዩራኒየሞች ከኢራን መውጣት አለባቸው ሲሉ ጥብቅ ቅድመ ሁኔታ አስቀምጠዋል። እስራኤል ኢራንን ምንም አይነት ዩራኒየም ማበልጸግ አቅም ሊኖራት አይገባም ስትል፣ ኢራን ደግሞ ይህ ቀይ መስመሬና መብቴ ነው ስትል ትከራከራለች። የኢራን በረት ቢቃጠል ጥጃው ምን ያውቃል እንደሚባለው በእነዚህ ሁለት ድርድር መሃል እስራኤል የራሷን ሕልውናና ስጋት እያነሳች ትገኛለች። በመጨረሻም በኢራን ሀገር ውስጥ ህዝባዊ ተቃውሞ ተቀጣጥሏል። በሙኒክ፣ ሎስ አንጀለስ እና ቶሮንቶ በመቶ ሺዎች የሚቆጠሩ ሰልፈኞች የኢራንን እስላማዊ አገዛዝ እንዲወርድ እየጠየቁ ነው። የኢራን የቀድሞ ንጉስ ልጅ ሬዛ ፓህላቪን መንግስት በህዝብ ላይ እያደረሰ ያለው እስርና ግድያ አጥብቀው አውግዘዋል። የመብት ተሟጋቾች እንደሚሉት ባለፉት ዓመት በተካሄደው ተቃውሞ 6000 ያህል ሰዎች ተገለዋል። ይህ ሁኔታ የኢራንን አመራር በውጪ የአሜሪካ ጫና፣ በውስጥ ደግሞ የህዝብ ቁጣን መሃል ላይ አጣብቂኝ ውስጥ ከቶታል። በሌላ በኩል ከኢትዮጵያ ጋር የጠበቀ ግንኙነት ያላት ቱርክ በአሁኑ ወቅት ዓለም ዙሪያ ያሉ ተሰሚነት ለማሳደግ ከፍተኛ ፍጥነት እየተንቀሳቀሰች ትገኛለች።
የቆጡን አውርድ ብላ ብብቷን ጣለች እንዳይሆንባት የፈራችው ቱርክ አሁን አይኖቿን ወደ አፍሪካ ቀንድ አቅንታለች። ፕሬዚዳንት ረሲብ ታይፕ ኤርዶጋን በዚህ ሳምንት ሰኞ ወደ ተባበሩት አረብ ኤሚሬት፣ ማክሰኞ ደግሞ ወደ ኢትዮጵያ ጉብኝት እንደሚያደርጉ ጽሕፈት ቤታቸው አስታውቃል። ጎረቤት ቢሞት አብሮ ይቀበራል እንዲሉ ኤርዶዋን ወደ አዲስ አበባ የሚያመሩት በሱዳን የእርስ በርስ ጦርነትና በሶማሊያ ጉዳዮች ላይ በዝርዝር ለመወያየት ነው። ቱርክ በአውሮፓ በአፍሪካና በመካከለኛው ምስራቅ ያላት ተጽዕኖ የአመራር ዲፕሎማሲ በሚል መፈክር እያገነነች ትገኛለች። የመንግስት ደጋፊ ጋዜጠኞች ኤርዶዋንን ሰላምን የሚፈጥር የዓለም መሪ እያሉ ያወድሷቸዋል። ቱርክ ከዚህ ቀደም ከሳውዲ ከግብፅና ከኤሚሬት ጋር የነበራት ቁርቋሮ አርግታ አሁን ፍትሃዊ አሸማጋይ ሆና ለመቅረብ እየጣረች ነው። ነገር ግን የቱርክ መንገድ አልጋ በአልጋ አይደለም። ባለቤት ካልጮኸ ጎረቤት አይረዳም እንደሚባለው ቱርክ አሸማጋይ ለመሆን ብትፈልግም ሌሎች ተዋናዮች ግን መንገዱን እየዘጉባት ነው። አሜሪካ በሩሲያና በዩክሬን ጉዳይ ኤሚሬትን ስትመርጥ፣ በኢራንና በአሜሪካ ድርድር ደግሞ ኦማን ስፍራውን ወስዳለች። ይህ ሁኔታ አንካራን አስቆጥቷታል። በተለይ ኢራን ቱርክ ቀጠናዊ መሪ እንድትሆን አንፈልግም በሚል ድርድሩ ቱርክ ውስጥ እንዳይካሄድ መከልከሏን የቱርክ ዲፕሎማሲያዊ ኩራትን ነክቶታል። ባላጋራና ባለቤት ሲጣሉ መንገደኛ ይመሰክራል እንዲሉ ቱርክ በአሁኑ ወቅት በአፍሪካ ቀንድ ያለውን ተጽዕኖ በማጠናከር በሌሎች ቀጠናዎች ላይ ያላትን የበላይነት ለማስመለስ እየታገለች ነው። ውድ የዜና ኢትዮጵያ ተመልካቾቻችን የዛሬ መረጃዎችን እነዚህን ይመስሉ ነበረ። አሜሪካና ኢራን በጄኔቫ፣ ኤርዶዋን ደግሞ በአዲስ አበባ የሚያደርጉት እንቅስቃሴ ቀጠናዊ ሰላም ምን ይዞ ይመጣ ይሆን? ካላወቁበት ድግስ ይበተናል እንዲሉ እነኚህ የሰላም ጥረቶች ፍሬ ያፈሩ ይሆን? እናንተስ በዚህ ዙሪያ ምን ትላላችሁ? ሐሳብ ኮሜንት አጋሩ። ቪዲዮ ላይክ በማድረግ ለወዳጅ ዘመዶ ያጋሩ። አብሮነታችሁን ግለጹልን። ለዛሬ ያዘጋጀነው ሰፊ ትንተና በዚያ በቃ። በሌላ ዝግጅት እስከምንገናኝ ቸር ያቆይልን። ዜና ኢትዮጵያ፣ የታመነ መረጃ ምንጮች።